አሰባስበን ሀቢባን አገር ማስገባት አለብን። አዎ እናዘጋጃለን፣ ፊርማ እናዘጋጃለን። እቺን ሴትዮ እናስወረውራታለን። ገባ? አዎ እቺን ሸርምጣማ ማስወረውራለን። ከኢትዮጵያን ባህል የወጣች እንዴ ስንት የተከበረ ባህል እየወጣ እንደዚህ የሚገርም ነው። እንደዚህ አይነት ጥምብ የሆነ ባል ይዛ እስኪ ሌሎችን ከትዳር ስታፋታ መኖሯ ደግሞ የሚገርም ነው። ጥምብ የሆነ ባል ይዛ ጌታ እንዳልኩ ከነደሞ ቲክቶክ ላይ መጣ ስትለምን እንኳን እረፊ ማለት የማይችል ልክስክስ የሆነ ባል ይዛ ይደብራል። የሚገርም በጣም ነው የሚቀፈው። ወይስ አንድ ዲያስፖራ እናስገባለን ማሳባው ወይኔ አስታወስኩኝ። አንተ ተቆራዝ ባስገባ ሌላ ሰው አስገባ። ማንን እናስገባለን? ባለትዳር ሴት አናስተናግድም ጋይስ። እግር መንገዳችንን እንጠቀም። በቪው መጀመሪያ ብዙ ቪው የታየለት ሰው ህሊና ማይክሽ ግን ተሸፍኗል መሰለኝ። ይቅርታ ድምጽሽ በጥራት አይሰማም፣ ትንሽ ይነፋነፋል። ማይኩ ተሸፍኗል ኦር something። ቪዲዮ እኔም ብያት ነበር። አሁንስ ቆንጆ ነው። አሁንስ በደንብ አዎ፣ በጣም አለ። እሺ እና ፐርፐዛችን ክርስቶስን ነው የምልሽ እንትን ማድረግ ነው። ይሄ ሰርቶ የሚለወጥበትን ሰው መሸለም ነው። እንደነገርኩሽ ነው። ፎሎወር ቢሆን ትልቁ ታርጌታችን በአንድ ፎሎወር 1 ብር ብለን 100,000 መጨመር እንችላለን። ከዛ እኔ ያው ዲጂታል ማርኬቲንግ እኔ ስለሆንኩ ምሰራላት በዛ ተስማማን። ለሰው ልንሰጠው ወሰነን። ቪዲዮ ሰራሁኝ በእኔ አካውንት ቪዲዮ ስሰራ ኦልሞስት ከ10 ቲክቶከር በላይ። ከዛ ደግሞ አንድ ቪዲዮ አይደለም፣ በጣም ፎሎወር ያላቸው ቲክቶከሮች 3 ቪዲዮ 4 ቪዲዮ ምናምን ነው የሰሩት። እንደውም አይ ቲንክ በረከት እድለኛ ነው። የመጀመሪያ አንድ የሰራው ቪዲዮ በደንብ ነው ቫይራል ይሆናለት። አሁን ሁለተኛ የወጣችው ዩስሪ የምትባለች አይ ቲንክ 3 ቪዲዮ ይሁን ምናምን ነው የሰራችው እና ምስራቅም ደጋግመው ሰርቷል። ሌላም በጣም ብዙ ቲክቶከሮች ናቸው የተሳተፉት። ሰው ምን መሰለው አይ ቲንክ የመጀመሪያ ቪዲዮአችን ላይ ክሊር አልሆነላቸውም እና ሁሉም ፎሎ አርጉ እያለ ስለነበረ ሳናስበውኛ ቻሌንጁ ለማንም ሳይሰጥ 100,000 ፎሎወር ገባ። በበረከት ብቻ ሳይሆን በሌሎች ቲክቶከሮችም በብዙ ቲክቶከሮች የተነሳ ማለት ነው። እኔም ደግሞ ቪዲዮ ሰርቻለሁኝ የራሴ ፐርሰናል አካውንት ላይ ያው በተደጋጋሚ ቻሌንጁን አናውንስ ለማድረግ ቪዲዮ ስንሰራ ነበር። ሁሉም ቲክቶከር እየተረባረበ ስለነበረ ያው ሜሪ ቦንዳ ቻሌንጁ በጣም ከፍ አለ። ቫይራል ወጣ እና አይ ቲንክ ቻሌንጁን ሲቀበልና የበረከት ቪው ሞልቶ እኛ ጋር ሲመጣ 136,000 ፎሎወር ነው የነበረው አካውንቱ እና ደግሞ እሱም ቪዲዮ በረከት ራሱ የራሱ አካውንት ላይ 136,000 ፎሎወር ነው ያለው። እዚህ ላይ 100,000 ጨምራለሁ ብሎ ቃል ገብቶ ቪዲዮ ሰርቶ ነበር። ከዛ በኋላ ያው አይ ቲንክ 1.8 ይሁን 1.7 ታየለትና ለደወልኩለት አሳወቁት ማለት ነው። ለእንትና ለማንኛውም ዋስኪ ስቱዲዮ ለበረከት ደወልንለት፣ ተስማማ፣ መጣ። በጣም ደስ የሚል በጣም ስነ ስርዓት ያለው በጣም ነው ልብ ያዘነለት። በጣም ነው የወደድኩት። በቃ ይነግርሻል እሱ አብረን በልተን ቦታው ድረስ ጋይስ ተቋረጠ። ከኔ ነው ወይስ ከህሊና ነው? ከማን የተቋረጠው? የኔ ድምጽ ይሰማል? ኦኬ ከሷ ነው። ጠችኝም እናቴ ትሙት ብለህ ማል ተቋርጠሽ ነበር። በጣም ደስ የሚል ልጅ አብረን በልተን ከሚለው በኋላ ምንም አልሰማንም። አብረን በላን። ቤት ፒክ ያደረኩት የሚሰራበት ቦታ ሄጄ ነውና የሚሰራበት ቦታ ሄጄ ፒክ ያደረኩት ሄድን። ሜሪ ቦንዳ ቪዲዮውን ሰራን። ከዛም ሳበልተን ምናምን በቃ ሜሪ 7 ቀን ነው የምሰጠው። ምክንያቱም ዩስሪን በጣም ለፍታ ስለነበረ አሳዝናት ነበርና 7 ቀን እሰጠዋለሁ። ከ7 ቀን በኋላ ደግሞ ዩስሪ ትሞክራለች እድሏን ካልተሳካለት በ7 ቀን ካልሞላ ቻሌንጁን አለች። ከዛ 15 ቀን ይሆንለት ሂ ኦሬዲ 1.8 ቪው አለው ቪዲዮ ታይቶለታልና ቢያንስ 15 ቀን እንስጠው ምናምን አልኩት። ተስማማ እና ይሄንን ማለት ነው እኔ እናቴ ትሙት 15 ቀን ነው የሰጠው ብዬ ማውራት ይችላል። ለ100,000 ፎሎ 15 ቀን ነው 7 ቀን ነበር የሰጣችሁት?
ኖ ሜሮን 7 ቀን ይሄ የኔና የሜሪ ወሬ ነበረ። 7 ቀን ብላ ነበረ። እኔ ግን 15 ቀን ይሁን 15 ቀን ይሁንለትና በ15 ቀን 136,000 ላይ 100,000 ፎሎወር ይጨምር ማለት ነው። እንደዛ ተባለ። ምክንያቱም ብዙ ስለታየለት 7 ቀንም በቂ ላይሆን ይችላል። 100,000 ፎሎወር ቀላል አይደለምና መጀመሪያ ላይ ደግሞ እሱ ተሳስቶ ፎሎወር መስሎት ፎሎ ሲያስደርግ ነበር አካውንቱን ማለት ነው። ሐሳቤ ገባሽ? ስለዚህ በቃ 15 ቀን ይሁንለት ተባባልን፣ ተስማማን። ገባሽ? እሱ ግን የዛ ቀን አይደል አልጨረሰውም። 15 ቀንም አልፏል። በ20 ምናምን ቀን ነው ያለቀው። እሱ እኔ ጋር ከመቼ ዕለት ነበር የመጣው? አይ ቲንክ ቻሌንጁ የተሰጠው ነው አይደል? እሱ በ7 ቀን አይ ቲንክ ቻሌንጁ ተሰጠው። ብቻ እኔ ጋር የመጣው የሆነ በ20 ምናምንኛው ቀን ነው እኛ ጋር የመጣው። የዛ ቀን ስክሪንሾት አድርጌያለሁ ፎሎወሩን አሳይሻለሁ። ቱ ቢ ሆነስት የጎደለው ፎሎወር በጣም ትንሽ ነው። ይሄ አልሰጥህም ምናምን የሚያስብል አይደለም። 300 ፎሎወር ነው የጎደለው። ስለዛ ግድም አልሰጠንም። ሐሳቤ ገባሽ? ያ 99,700 ጨምሮ 300 አልሞላህም ምናምን ብለን አንሰጥህም ልንል አንችልም። ኢቭን 15 ቀን አልፎት ራሱ በቃ በጣም ልፋቱ ተመችቶናል። ፕላኗም የሚሰራ ሰው እንዲጠቀም ነው እንዲሰራ ነው። ስለዛ በቃ ይሰጠው ብለን ወስነናል እኛ ማለት ነው። ከዛ ይሄ 15 ቀን ማለፉን ምናምን እንደ ኢሹ አላየነውም ነው ብልሽ። ይሄ ሰው የተወሰነ ፎሎወር ሰው ይሄ ፎሎ ያደርግና ቻሌንጅ ሲባል ከዛ መልሶ አንፎሎ ያደርግ አይደለ? የተወሰነ ሰው ፎሎ አድርጎለትም አንፎሎ ማድረጉን ምናምን ትክክል። አሁንም ተቋርጠሻል። በቃ ብዙ ግድ ይቀርታ ስልክ ሲገባ ነው እሺ የሚቋረጠው። ኦኬ አሁንም የለሽም። አሁን ይሰማል። አሁን መተሻል። አሁንም ምንም እየሰማን አይደለም። ህሊና ዘጋውት ለዛ ነው። እሺ ይቅርታ በጣም ከዛ በኋላ ምን ሆነ? ቻሌንጁ 15 ቀን አልፎት 20 ቀን አልፎት ምናምን እንዳልኩሽ አልነበረ? እሱም ስላልሞላለት እየሞከረ ነበር። ፎሎ አድርጎ እያለ ድጋሚ ቪዲዮ እየሰራ ነበረ። በዛው ይቀጥልን። እኔ ምንም አይነት ቅሬታ እንዳለው አላቅም። በቃ በእኔ ቤት ሞላለት፣ ትንሽ ነው የቀረው። ኢቭን ካልሞላለህ እኔ ቪዲዮ ሰራልሃለሁ ብዬዋለሁ። ራሱ የመጣ ቀን ክርስቶስን እሱ ራሱ ይነግርሻል። እኔም ቢሆን ሰራልሃለሁ ቪዲዮ አግዛሃለሁ ብዬዋለሁ። በቃ እንዲወስደው በጣም ነው የፈለኩትኝ። ከዛ ቅሬታ አልነገረኝም። ይሄ ተፈጠረ አላለኝም። እንደዚህ ሆነ አላለኝም። ምንም ይሄ ደውሎ ያለኝ ምን እንደሆነ ታውቂያለሽ? መቼ ነው የምትሰጡኝ አለኝ። ከዛ የሆነ ቀን ቀጠርኩትና የዛ ቀን ሙሉ ቀን በቃ ታመመኝ ነበር ያልኩትኝና ስራን በጣም ቢዚ አድርጎኝ ነበር ምናምን አልቻልኩኝም። ከዛ በንጋታው በረከት በእናትህ አልቻልኩኝም፣ ሰሞኑን ደግሞ ስራ በዝቶብኛል፣ ነገ በጠዋት ልስጥህና በቃ እሄዳለሁኝ ከሰዓት ይሁኑላ ሲለኝ ማለት ነው አልቻልኩኝም። ይሄ ጠዋት ለሱ ሰጥቼው የግድ ወደ ስራ መሄድ ስላለብኝ በቃ ሜሪን አልመጣችም። ሜሪ ቁልፏ አለ ልጅቷ አለች አልኩት። አዎ በቃ እኔ ለበረከት ልሰጠው ነው፣ አንድ አፍታ ቪዲዮ ልስራና ሰጥቼው እወጣለሁ። እሺ ተባባለን። ከዛ ተስማማን። አንድ የኔው ብሎክ ምናምን የሚለውን ደውሉትና እቃ ላይ ያውጡ ነው ያለን፣ አውጡ በሉት። ከዛ መጣን፣ ሰላም አልኳቸውና ይሄ ልሰጠው ቁልፉን የመጣው ቀን ማለት ነው። ቅሬታ ካለበት ሀቡ እኔ ክርስቶስን ነው የምልሽ ቢነግረኝ፣ እኔ እኮ የሜሮን እኮ እህቷ ወይ የእናቷ ልጅ ምናምን አይደለሁም አይደለ? ከፍላኝ የምታሰራኝ ሰው ናት። ለኔም መጥፎ የሚሆን ከሆነ ላንተ ነው የምወግነው። ሐሳቤ ገባ? ካጭበረበረች ላንተ ነው የምወግነው። ምክንያቱም ሶሻል ሚዲያ ላይ እኔ እንጀራዬ ነው። እዚህ ስሜ እንዲጠፋ አልፈልግም። ሐሳቤ ገባ? እኔ ያልኩ ክርስቶስን ነው የምልህ። ይኸው እማትሙት አንድ ቀን ቀድመህ ቅር ብሎኛል አስገምቼው እንዲህ ተብሏል ብትለኝ ኖሮ እንደዛ እንኳን ስሜታዊ ሆኜ አላዋራህም ነበር። የዛ ቀን ሀቡ ምን እንዳረገ ታውቂያለሽ? በጣም ያስቀየመኝና በበረከት በጣም ያዘንኩት ቀምሮ ይሄ ከጓደኞቹ ጋር አውርቶ ምናምን ቀምሮ 5 ሆኖ ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴ ትምት ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተመርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ አይደል? ደስ ብሎት ጓደኞቹን ይዞ የመጣ ሰው ታውቂያለሽ? በቃ እንደዛ ነው ይመስለኝና ቪዲዮ ምናምን ሲቀርጹም እንደዛ ነው ይመስለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመረን። ሃይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝና ከዛ ወላ አቀፍኩት፣ አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትሙት ወዲያው አቅፎኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ብሎ ምን እናቴ ትሙት። ይሄ እኔ ምጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ ሀቡ። ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ
ላይቭ ላይ ነህ በረከት አልኩትኝ። አዎ እንዴ ነግረኛል፣ ፍቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኸኛል። አይ ቤተሰቦቼ ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገቡኝ። እንደዚህ የማይሆን ዕቃ ስትሰጡኝም ቤተሰቦቼ ማወቅ አለባቸው። ፍቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁትኝ ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለኔ መንገር አለብህ። አሁን ላይቭን አጥፉ አልኳቸው። ላይቭን አጥፉ ቢካዝ ሂድና አስክሚ። ይሄ ፐርሚሽን አልጠየቀኝም። ሐሳቤ ገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፉ፣ አናጠፋም ሁሉም። ይኸውልህ እንዲህ ነው ያልኩትኝ። በህግ ጠይቀሃለሁ ካለ ፍቃዴ ይሄንን በማድረግ በህግ ጠይቀሃለሁ። ቅሬታ ካለ ቀድመ መንገር ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ። በጣም አዘንኩበት፣ ደበረኝ ነው የምልሽ። ቶታሊ ይሄ አለ አይደል ያልጠበቅሽው ሱቁን ትሰጪኛለሽ ብሎ ይደወለልሽ ጠይቂው። እኔ ጠዋት መጥቼ ፒክ ላድርግህ የባለፈው ቦታ ነው ፒክ ላድርግህ ስለው አይ ሂጂ እኔ ራሴ እመጣለሁ አለ። እሱ ኦልሬዲ ቀድሞ የሆነ እንዲህ አይነት ቀመር ስላሰበ ገባሽ እንትን አለ። ይሄ ራሴ እመጣለሁ ምናምን አለኝ። የመጀመሪያ ቀን እኮ ነይ ብሎኝ ነው ሄጄ የተቀበልኩት ራሱ። ከዛ በቃ ሌላ ሰው ይሄ የመጀመሪያ ቀን ያገኘሁት በረከትና የመጨረሻ ቀን ያገኘሁት በረከት ቶታሊ በጣም የሚለይ ሌላ ሰው ምናምን አዘንኩ። በጣም ይሄ ጭቅጭቅ ተፈጠረ። እኔ በህግ ነው የምጠይቃችሁ ሙሉ ሰዓቱን ስለኝ ነበር። ይኸውልህ በህግ ነው የምጠይቅህ። አንድ ቪዲዮዬን ካለ ፍቃድ የቀረስከውን አውጣና በቃ በህግ ዋጋ አስከፍልሃለሁ። እንደዛ ነው ያልኩት። ቶታሊ ላይክ ቪዲዮዎችም አሉ ማየት ትችያለሽ። ከዛ መኪና ውስጥ ገባሁኝ። ሜሪም የሆነ ሰዓት ላይ መጣች፣ ልታስረዳው ሞከረች። አልሆነም፣ አለቀ፣ በዛው አለፈ ማለት ነው። አሁን የተፈጠረው ሲቹዌሽን የዛ ቀን ነበረ። እኛ ልንሰጠው ሄደን እንደዛ አይነት ሲቹዌሽን ተፈጠረ። ከዛ ይሄው ለበረከት እኔ ከቦንዳ ስራ ካለኝ ልምድ እኔ ቦንዳ ስራ ሰርቻለሁ። አሁን ነው የወጣሁት እንጂ በፊት ሰራ ነበር። ሜሪ ቦንዳ ከ4 አመት በላይ ቆይታበታለች። ቁልፍ ይሸጣል። ቁልፍ ተሽጦ ነው የሚወጣው እኮ። ቁልፉን ሽጡትና ብር ስጡኛል። ብር መስጠት ውላችን አይደለም። ውላችን ቦንዳ ቤት ልንሰጥ ነው። እንዲህ አይነት ቅሬታ ካለው ደግሞ ሜሮንን በስነ ስርዓት ይሄ ላይቭ ገብተሽ ምናምን ሳይሆን ማቹር የሆነ ሰው የበሰለ ሰው እንዲህ ነበር ያላችሁ። እንዴት ታደርጉኛላችሁ? ምንድነው የተፈጠረው ብሎ መጠየቅ ይችላል። አልጠየቀንም። እዛ በኋላ በቃ ወደ ቪዲዮ መስራት ምናምን ማልቀስ፣ ላይቭ ገብቶ ያልሆነ ነገር ድራማ በቃ የሆነ በጠበጠው ነገሩ። ኢትስ ኦኬ። እኔ ሲጀመር ይሄ እንዲህ አይነት ሲቹዌሽን ውስጥ ገብቼ አላውቅም። በፍጹም ገብቼ አላውቅም። እንዲህ አይነት በእንደዚህ አይነት ነገር አልታወቅም። በጣም ደሃ ሆኜ ከዛ እየሰራሁኝ ጥሬ ለፍቼ በላቤ ያደኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ሰርቶ የሚበላ ሰው በጣም ደስ ስለሚለኝ የምር በልፋት እንድትበላ የምፈልግ ሰው ነኝ። ይሄ ደግሞ ለክሬ ስል ነው ማወራለህ። አሁን ኤኒዌይስ በቃ ያ ሲቹዌሽን ተፈጠረ፣ አለፈ። አሁን ስለ ቦንዳው ደግሞ ሳወራሽ ሜሪ ቦንዳ ዲር 3 ብራንች ነው ያላት። 3 ብራንች ነው ያላት። ክብር ደመና፣ ሰሚት እና ከዛ በፊት አንድን ያውን ጭንቅላት ላይ የመጣው ጥያቄ ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያልሽ። እሺ መቼ እቃውን እንትና አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ነው። ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል። ማለት አንቺን ሳያናግርሽ በራሱ አንቺ ሳታቂ ሄዶ አስገምተው ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኦኬ ኢቭን ማለት ነው የመሰላት ሱቅ የምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። አይ እኔ መሰለኝ የመጀመሪያ ቀን መጥቶ ሱቁን ጎበኛ አየ። ከዛ ሁለተኛ ቀን ሊረከብ የመጣ ሁለተኛ ቀን ስልሽ ኦልሬዲ ከ15 ቀን በኋላ ሊሆን ይችላል፣ ከ20 ቀን በኋላ ሊሆን ይችላል። ቻሌንጁን ጨርሶ ተቀጣጥራችሁ በዛ ቀን ሊረከብ የመጣ ነው የመሰለኝ። ከዛ ቀን ውጪ ሄዶ ነው ያስገመተው ነው የምትለው። አዎ ይኸውልሽ ማሪ፣ ልክ ቻሌንጁን አሸንፈሃል ያልኩት ቀን ሱቁን ያሳየሁት ለዛ ነው። ልክ ቻሌንጁን አሸንፈሃል እና ቻሌንጁን እንጀምር ብዬ የጠራሁት ቀን ሱቁን አስጎበኘሁት፣ እቃዎቹን አሳየሁት ምናምን ተስማማ። ሀሳቤ ገባሽ እኮ የውቃ ምንም አልጎደለለትም። በፍጹም ማለት ሱቁ አይሸጥም፣ ስራ እየሰራ ነው። ይሄ ተስማምተዋል። አንተ ቻሌንጁን 20 ቀን እስከምታሟላ ድረስ ቤቱ የቤት ኪራይ የሚከፍላል፣ የሰራተኛ የሚከፍላል፣ ስራ ይሰራል። ያ ማለት ግን ይሄ የጎደለ ነው የሚሄደው አይደል? ዲር ቢጎል ራሱ የ1.5 ሚሊዮን ብር ዕቃ እንዴት ሊጎል ይችላል? ሀሳቤ ገባሽ? አንድ ነገርም ከተሸጠለት እኮ እየጎደለ ነው። እሱማ አግሪመንታቸው ነው። አግሪመንታቸው ነው ሲልሽ ነግረዋለች። የመጣ ቀን ሱቅ የመጣ ቀን ቻሌንጁን ይሄ ያየው ቀን ማለት ነው ሱቁን ተረከበ። እስከዛማ አሸናፊያና ቆማ ባይሞላልንስ በረከት እኛ እኮ ለሌላ ሰው እኮ ማስተላለፋችን አይቀርም አይደለ?
አይደል እንዴ? አብይ ስለዚህ ሲጎበኛው ይሄ ሙሉ ዕቃ ያንተ ነው። ከዚህ በኋላ ቻሌንጁን ያሸነፍከው አሸንፈሃል። ስለዚህ ይሄ ሁሉ ዕቃ ያንተ ነው። አሻንጉሊቶቹ፣ ብረቱ፣ ሱቁ ከነቁልፉ፣ ልብሶቹ ከተባለ ከዛ ላይ አንድ ፓንት አንድ ካልሲ ከተሸጠ ከ1.5 ላይ 1 ብር ጎደለ ማለት ነው አይደል? ይሄ መጀመሪያ ሲያወሩ ያወሩት ምን መሰለሽ? የመጣ ቀን 1.5 ሚሊዮን የሚገመት ዕቃ ቦንዳ ትሰጣለች ተባለ አይደለ? ሜሪ ቦንዳ እንደዛ አለች። ልክ ሲመጣ ይኸውልህ 15 ቀን ሰጥቻለሁ። ያው 15 ቀን ሱቁ አይዘጋም፣ ክፍት ነው የሚሆነው። ሀሳቤ ገባሽ? 15 ቀን ሱቁ ክፍት ነው የሚሆነው። ምክንያቱም የቤት ኪራይ ያለ ሰራተኛ ያለችበት ውስጥ ጥበቃ አለው። ሀሳቤ ገባሽ? የግድ ሱቁ መቼስ ተዘግቶ ቻሌንጅ ወጣል ተብሎ ክሎዝ አይሆንም። ሱቁ ክፍት ነበረ። አት ዘ ሴም ታይም ለሱ ነግረነዋል። ይሄንን ባላሳውቅ ነው በጣም ደስ እያለኝ ይጠየቅበት ነበር። ተነግሮታል። ሱቁ ክፍት እንደሆነ ያውቃል። እየሄደም ቪዲዮ እየሰራበት ነበር። ይሄ ዲል አድርጎ የገባበት ነገር ነው። ቻሌንጁ ላይ ሆኖ እኮ እሱ እኮ ቪዲዮ ሊሰራ እኮ ሄዶ ያውቃል። ሀሳቤ ገባሽ? ክፍት እንደነበረና ሱቁ ክፍት እንደነበር ያውቃል። ይሄ ኦልሬዲ ኖስ። ይሄ አዲስ ያወጣነው ህግ ምናምን አይደለም። ይሄ የሚያውቅ አለ አይደለ? የነበረበት ሲቹዌሽን ነው። እሱ ራሱ ውስጡ የነበረበት ነገር ነው። የሚያውቀው ነገር ነው። ከ15 ቀን በኋላ ከመጣ በኋላ ግን ማለት ነው ከ15 ቀን በኋላ ከ15 ቀን በፊት ልክ ቻሌንጁን አሸንፈሃል ብዬ ስጠራው ግን እቃዎቹን አይቶ ብረቱን አይቶ እንትኑን አይቶ ምናምን ሲሄድ ቅሬታ ቢያቀርብና ይሄ እንደዚህ 1.5 ሚሊዮን አያወጣም ቻሌንጁን አልቀበልም ማለት ይችል ነበር። ሀሳቤ ገባሽ? የዛ ቀን አየ ሁሉን ነገር ጎበኘ። እሺ ደስ ብሎኛል፣ ቤተሰብ በጣም ነው ማመሰግነው ምናምን አደራ ይሄንን አሟሉልኝ ምናምን አለ ሄደ። ከ15 ቀን በኋላ ሲመጣ አንኛ ፍቃዳችንን አልጠየቀም። አስገማችሁ ይዞ ለመምጣት ያማከረንም ነገር የለም። ምንም አይነት ነገር አላደረገም። ፕላስ ደግሞ ማንም አልነበረም ሱቅ ውስጥ አላወቃችሁም። እንዳስገመታ ሸጭ ናት ያለችው ይሄ የተቀጠረች ሰራተኛ አለች። ኢቭን እሷ ልጅ ማለት ነው ለቤቷ አትናገርም። ታዲያ አስገማችሁ ይዞ ሲመጣ ቪዲዮ እየመጣ ስለሚሰራ ቪዲዮ የሚሰራ ነው የመሰላት። ገማች አልመሰላትም። ኦኬ ሀሳቤ ገባሽ? ከዛ ደግሞ ኢትስ ኦኬ እኮ በቃ ችግር የለኛም ነግሮን እኮ ማስገመት ይችላል አይደል? መብቱ ነው። ቱ ቢ ሆነስት የቦንዳ ልብስ ላይ ምን አለ መሰለሽ ሁሉም የራሱ ዋጋ ነው ያለው አይደለ? ቦንዳ ልብስ አንድ ፍሬ ዕቃ ናት። እንደ መርካቶ አይተም ሁሉም ቦታ በተመሳሳይ ዋጋ የሚሸጥ ዕቃ አይደለም። ልክ እንደ ዕቃው አንቺ ነሽ ዋጋ የምታወጪለት። ቦንዳ ስራ እንደዛ ነው። ኦኬ እሱ 15 ቀን ተሰጠው። በ15 ቀን ውስጥ 100,000 ፎሎ ከሞላ 1.5 ሚሊዮን ብር የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች ከነሱ ቁልፉ እንደሚሰጠው ቃል ተገባለት። እሱ ግን በ15 ቀን ውስጥ አልጨረሰም። በ20 ምናምን ቀን ውስጥ ነው የጨረሰው። በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የሚሸጠው ዕቃ ሲቀነስ ማለት 1.5 ተገመተ የሚገመት አንደኛ የሚገመት ነው ያልነው። ከዛ ደግሞ ከረንትሊ አሁን ልክ ቻሌንጁን ስናወጣ ማለት ነው በመጀመሪያ የሚገመት ማለት ገበያው ባለበት ሁኔታ የሚሸጥ ማለት ነው። ሀሳቤ ገባሽ? ገበያው የዛን ሳለ ባለበት ቦታ ሁኔታ የሚሸጥ ልክኛ ቻሌንጁን ያወጣን ሰዓት የሚሸጠው በ1.5 ነው አለን አይደለ? እሱ ቻሌንጁን እስከሚሞላ 15 ቀን ሱቁ ዝግ እንደማይሆን ዊ ኦልሬዲ ኮንፈርም አድርገነዋል፣ አሳውቀነዋል። በውስጥ ነው ያሳውቃችሁት። ቪዲዮ ላይ ግን እኔ ቪዲዮ ላይማ እስከዛ ይሸጣል ምናምን ብለን እኮ እያንዳንዱ ነገር ልናብራራ አንችልም አይደል? እንዴ ሀብዬ 15 ቀን እንደሚለው ኦልሬዲ 1.5 ሚሊዮን የሚገመት ዕቃ ስለተባለ እኔ ቪዲዮን ስመለከት እዚህ ጋር ከፍቶ ሲያሳየኝ ስመለከት ያሰብኩት ሜቢ አይ ዶንት ኖ ሜቢ መጋዘን እያንዳንዱ ነገር ስለሚታወቅ በ20 ቀን ውስጥ የተሸጠው ሊስት አሁንም ማየት እንችላለን። ምንም ችግር የለውም እኮ ኢቭን ሂሳብ ለማወቅ ማለት ነው። በጣም ማየት እንችላለን። አዎ ማየት እንችላለን። ኢቭን ዲል አድርገናል። እስከሱ ጋር ተስማምተናል። ይሄ ያውቃል። ምክንያቱም እንደነገርኩሽ መሀል ላይ የሄደ ቪዲዮ ሲሰራ ነበር። ሱቁ ክፍት እንደነበረ ያውቃል። ይሄ የማያውቀው ነገር ወይ እኛ ከሱ ቁጭ ያደረግነው ልናጭበረብር ሞክረን ምናምን አይደለም። ያውቃል። ላይክ ቅሬታ ቢኖረው ኖሮ እኮ መሀል ላይ ሱቁ አሁንም እየሸጡበት ነው ብሎ ደግሞ ልክ እንዳሁኑ ያወራ ነበር አይደል? ቪዲዮ ላይ ይናገር ነበር። ስለሚያውቅ ዲል ስላደረግን ነው ምንም አይነት ነገር ያላለው እየሄደ ቪዲዮ ሲሰራ የነበረው። ሀሳቤ ገባሽ? ኤኒዌይስ 15ኛ ቀን ላይ አልመጣም፣ አልሞላለትም። ደወለልኝና 300 400 ፎሎወር ነው የቀረው፣ እሱ ደግሞ በሁለት ቀን ይሞላል አለኝ። በቃ ችግር የለውም ኧረ በረከት ይሄ ያጣላል። ተደዋወልን፣ ተገናኘን፣ ሄድን። ከዛ በኋላ ምን ሆነ እንደዛ ድራማ ተፈጠረ ምናምን አላልኩሽም? አዎ በጣም በቃ እኔም በጣም ደበረኝ ምናምን እንደዚህ አይነት ሲቹዌሽን ውስጥ ስላስገባኝ። ምክንያቱም
እኔ አልወድም። ሐቁን ነው የምነግርሽ። በፍጹም የሰው እንባ የሰው ሐቅ የምወድሰው አይደለሁም። ሜሪም ደግሞ ቱ ቢ ሆነስት እንዳልኩሽ በአንድ ፎሎ 1 ብር ብላ እንደዛ አይነት ቻሌንጅ ማንሳት ትችል ነበር። ይሄ ያን ያህል ፎሎወር አጓጉታት አይደለም። ከዛ ኤኒዌይስ እንትን አለ እንደዛ አይነት ሲቹዌሽን ተፈጠረ። በቃ እኔና በረከትም በስነ ስርዓት ልናወራ አልቻልንም። ሞር ደግሞ ከጓደኞቹ ጋር በቃ ማውራትም አልቻልኩኝም፣ ልንግባባም አልቻልንም። በጣም ነው የተበሳጨሁት። ይሄ አንደማመጥም። በረከትም በጣም ስሜታዊ ሆኖ ነበር፣ እኔም በጣም ተናድጄ ነበር። በቃ ሁለታችንም ልክ አልነበርም። እኔ ቀድሞኝ ቪዲዮ ማውጣታቸው በጣም ስለደበረኝ ይሄ ላይቭ መግባታቸው ምናምን ማውራት እንኳን አልቻልኩኝም። ታውቂያለሽ፣ በጣም ነው በቃ የተበሳጨሁት። አንኤክስፔክትድ ነገር ስለነበረ እንደዛ ሆነ። ኤኒዌይስ አሁንም ቢሆን ሜሪ ቦንዳ ልኬልሻለሁ አይደለ? ላይክ ሜሪ ቦንዳ እንደነገርኩሽ 3 ብራንች ነው ያላት። 3ቱም ብራንች ላይ የለመደ ነው። ቦንዳ ስራ ላይ ደግሞ ኦልሞስት ከ4 አመት በላይ ቆይታለች። ያ ማለት ከተማዋ ላይ ቦንዳ ብለሽ ሰርች ብታረጊ በጣም ከሚታወቁ ቦንዳ ቤቶች መካከል ሜሪ ቦንዳ አንደኛዋ ናት። ማለት በቲክቶከር ከፍላ ብዙ ቲክቶከር ከፍላ የምታሰራ ቦንዳ ሻጭ ናት። ቦንዳ ማለት ኢማጂን በጣም ትንሽ ብር ነው የምትሰበስቢ ከሆነ ቃል ኢንፍሉዌንሰር ከፍለሽ ማሰራት ትችያለሽ ማለት ምን ላይክ ተቋርጠሻል ሊና ምን ያህል ቢያው ትንሽ አለፍ እንዳልሽ ነው። በቦታ አይደለም ወኪንግ ከስተመር አለው። እሱ ብቻ አይደለም የለመደ ብራንች ነው። ረጅም አመት ያስለመደችው ብራንች ነው። እዛው ጋር ደግሞ የወንድ ቦንዳ ቤትም አለ፣ ይታወቃል ቦታው። ወንዶችም ሴቶችም የሚመጡበት የተለመደ ቦታ ነውና እሱ ነው ኦፖርቹኒቲ። አንደኛ የለመደ ከስተመር ማለት እኔ ማንንም ሰው አትራክት ያደርጋል ብዬ ማስበው እንደውም ከቦንዳ ልብሱም ከምኑም ይልቅ ይሄ የለመደ ቦታ ነው አትራክት የሚያደርገው ማንንም። ምክንያቱም ስራ አለው ነው። የሆነ ሰው ቀጥታ መጥቶ እቃ ፒክ ያደርግበታል የምትዩ አይነት ሱቅ ነው። ከዛ ደግሞ ነገም ከነጎዲያም ቪዲዮ የሚሰራበት አካውንት ነው። እኔ ኦልሞስት የአመት ምናምን ብራንድ አምባሳደር ነኝ። አሁንም ፕሮሞሽን ብሰራ ሰው ከ3ቱ ብራንች የቀረበው ጋር ነው እንጂ የሚሄደው ለበረከት ተሰጥቶታል ብሎ አይቀርበትም። ይሄን ደግሞ ቃል በቃል የምነግርሽ ምዬ ለሱ ለራሱ ብለዋለች። በእኔ ንግድ ፍቃድ መስራት ትችላለሽ በረከት፣ ንግድ ፍቃዴን አልዘጋብህም። እሷ ራሷ ናት ያለችው። ኦልሬዲ የ3 ወር የቤት ክራይ ከፍላበታለች። ከዛ በኋላ የቤት ክራዩ በወር 25000 ብር ነው፣ አይከብድህም ስራ ትሰራለህ አለችው። እሺ አለ። እኔ ደግሞ ደወልኩለትኝና እዛ ሰራተኛ አለቻት ማለት ነው ሜሪ እሷ ብትሰራለት ጥሩ ነው፣ ልጁ ስራውን ስለማያውቀው ትንሽ ግራ እንዳያጋባውና ሲስተም ውስጥ እስከሚገባ የተወሰነ ስራ አሳዩ ምናምን ፒስ በቃ ተስማማን። በጣም ዲል አረግን በሱ ምናምን በቃ ሰላም እንደነበረ ነው የምናውቀው። ኤኒዌይስ አሁንም ማወራው ነገር እያንዳንዱ ሜሪ ቦንዳ የምትሸጥበትን ዋጋ ግሩፕ ላይ ገብተው ቼክ ማድረግ ይችላሉ። ላይክ አንድ ቦንዳ ምን ያህል ብር እንደሚሸጥ ሊና ዋትስአፕ ላይ የላክሽልኝ ሊስት ለሱ የሚሰጡት እቃዎች ናቸው፣ ውስጥ ያሉ እቃዎች ናቸው እነሱ እንዳለ ሱቅ ውስጥ ያሉ እቃዎች። የመቼ ሊስት ነው ይሄ? እሱ ቻሌንጅ ውስጥ ከረንትሊ የምትሸጥበት ዋጋ ነው። አሁንም ያሉ እቃዎች እነዚህ እቃዎች ናቸው እና ኢቭን ሊስት አድርገን ልንልሻል። ይሄ የተሸጠውን እቃ እንደዚህ እስከዚህ ባለው ይሄን ያህል እቃ ተሽጧል ብላ ታች ጋር ጽፋልሻለች። እያንዳንዱ ነገር ሜሪ። እሺ ይሄ 1.3 ነው እዚህ ጋር የተገለጸው። አዎ 1.3 አይደለም ይሄ ኢቭን ከቁልፍ ሽያጭ ውጪ ኢማጂን በዚህ ሰዓት ሀቡ እግዚአብሔርን የለመደ ሱቅ። እኔ ያቺን ሰፈር ውስጥ የነበረች ቦንዳ ቤቴን እንኳን ስንት 100,000 ብር ሽጫት እንደወጣ አውቃለሁ። ሀሳብ ይገባሽ? እንኳንስ አያት ማለት ምን ያህል የስራ ቦታ እንደሆነ ታውቂያለሽ። እቺ ልጅ ቁልፍ ሳትሸጥ ነው ይሄንን ሂሳብ የሰራችለት። ሱቁን ቪዲዮውን አይተሹ ከሆነ ሙልት ያለ ልብስ ነው ያለው። ላይክ በጣም ብዙ ሱሪ። እነዚህ እቃዎች አሁንም ያሉ ናቸው። አሁንም ያሉ ከሆነ የተሸጠው በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የጎደለው እቃ የ200,000 ብር እቃ ብቻ ነው። ላይክ ውስጥ የሚገመት ከተባለ ሲገመት የተገመተው እናንተ አሁን እሱን ትተን እኔና ሜሪ ሂሳብ ስናወጣ አልኩሽ የቁልፍ ሽያጭ እንኳን ብለን ፕላን አላረግንም። ሀሳብ ይገባሽ? አሁን እዚህ ላይ የቁልፍ ሽያጭ ልጨምርበት ብትይ ሱቁ ኦልሞስት ከ1.5 በላይ ራሱ ሊሆን ይችላል። ሀሳብ ይገባሽ? ሜሪ ለስሟ ምን ያህል ነው የምታስከፍለው? በቃ የለመደ ስራ ቦታ ከተማ ላይ ስንት ነው የሚሸጠው ማለት ስሟን እንዴ እሱ ከተሰጠው በኋላ ስሙን አይቀይረውም። በረከት በሜሪ ሙሉ እስከነ ቁልፍ መሸጥ ማለት አብዬ እዚህ እንዴት መሰለሽ? አሁን ለምሳሌ ልክ ካልዲስ ኮፊ፣ አሁን ካልዲስ ኮፊ ብዙ ቦታ ነው አይደል ያለው? ሁሉም እኮ እሱ አይደለም ነው፣ እሱ እኮ ብራንድ ነው። ልክ እንደዛ ነው። አሁን ሜሪ ቦንዳ 3 ቦታ አይደለ ብራንች አላት። ከስተመሮቹ ኦልሬዲ ያውቁታል። የታወቀ ቦታ ነው። ቦንዳ ሲፈልግ ሰው ቀጥ ብሎ የሚሄድበት ቤት ነው የለመደበት ቤት ነው።
ገባሽ? ሰው ላስለመደው ቦታ አሁን እዚህ ቦሌ ብትመጪ 1 ሚሊዮን 2 ሚሊዮን 500 ሺህ ምናምን ሁላችንም ቁልፍ ገዝተን ነው ስራ የምንሰራው። የለመደ ቦታ ሳይሆን ራሱ ባይቀይርም ችግር የለባትም። ስቲል ሜሪ ቦንዳ እየተባለ እንደዛ። ኧረ እሷ በንግድ ፍቃድ ስራ እያለችው ግብር ልትከፍልለት እንዴ? ግብር እኮ ከፍልልሃለሁኝ በእኔ ንግድ ፍቃድ ስራ እኮ ብለዋለች። እሺ ስለዚህ አሁን እኔ ማለት ነው ሹር ሆኜ እናቴ ትሙት በንግድ ፍቃዴ ተጠቀሚበት አላለችኝም። በልበረከት እሱ ብቻ አይደለም 15 ቀን አልተሰጠኝም ብለህ ማልበት። እኔ ምዬ ነው የማወራው። ሁለቱም ቁጭ ብለው ነው የሰማሁት። ኦኬ አሁን ደግሞ የአንቺ ከጨረሽ የሱ ተራ ሲሆን ነው ሚውት አብርቶ ማውራት የሚችለው። ቤቱ ህግ ስላለው ሁለት ሰው እኩል ማያወራ። አንቺ ስትጨርሺ ሚውት ታደርጊለትና በሱ ደግሞ በተራው ያወራል። ሶ አንቺ ከተናገርሻቸው ለሱ ጥያቄዎች አሉኝ። አንቺ ደግሞ ጥያቄዎቹን ኦልሬዲ መጀመሪያ እንደገባሽ እሱ የሱ ሀሳብ ነግሬሽ በዛ ላይ ምላሽ ሰተሽበታል። አሁን ደግሞ አንቺ ያልሽው ላይክ 15 ቀን አልተሰጠህም ወይ ጥያቄሽ። እንደገና ደግሞ በ20 ምናምን ቀን ውስጥ ከቤት ውስጥ በተሰጠው 15 ቀን ጊዜ ከቤት ውስጥ ከሱቅ ውስጥ የሚሸጠው እቃ እየተሸጠ እንደሆነ ሱቁ ስቲል ክፍት እንደሆነ ቻሌንጁ ተጀምሮ እስከሚያልቅ ሱቁ ክፍት እንደሚሆን ክፍት እስከሆነ ድረስ ደግሞ እቃ ይሸጣል። ስለዚህ መጥቶ ለመጀመሪያ ጊዜ ቻሌንጁን ሲቀበል ካያቸው እቃዎች ውስጥ ለሚጎሉ እቃዎች ኃላፊነቱን ወስዷል። ተስማምታሉ። ኦሬዲ ያልኩሽ በ15 ቀን ሄዶ ቪዲዮ ሲሰራ ነበረ። ሄዶ ቪዲዮ እየሰራበት ነበር። ክፍት እንደነበረ ያውቃል። አሁን ይሄ እኔ ሀሳብ ላይ የመጣ ጥያቄ ነው። እኔ ነኝ ይሄን ጥያቄ ጠይቁት። አይ ዶንት ኖ እሱ እንዴት እስካሁን እንዳላሰበው አይ ዶንት ኖ እናንተ እንዴት እንዳላሰባችሁት እንጂ ቪዲዮ ሲሰራ 1.5 የሚገመት ከተባለ ከዛ 1.5 ከተገመተ እቃ ላይ አንድ ካልሲ ወይም ፓንት ሊነሳ አይገባም ባይ ነኝ እኔ። ይሄ የኔ አመለካከት ነው። ሶ እሱ ተነግሮት አምኖበት ከሆነ ግን የተነገረበት ቪዲዮ ምክንያቱም እኛ ቻሌንጁን እኛ እንደ ህዝብ ቻሌንጁ ቪዲዮ ላይ አላየንም ይሸጣል የሚል ነገር ስላልሰማን እሱ ግን ተነግሮት ነው የተቀበለው ቻሌንጁን ከተባለ የተነገረበት ቪዲዮ ካለ ኦር ማስረጃ ካለ ወይም እሱ ጋር እንደተነገረው የሚያውቅ ከሆነ እንጠይቀው። ባይዘቤ ሀቢባዬ አሁንም የምልሽ የላኩልሽ ዋጋ ከቁልፍ ሽያጭ ውጪ ነው እያልኩሽ ያለሁት። ቁልፍ ሽያጭ ሜቢ የሚያውቅ አሁን ከረንት ላይ አዲስ አበባ ያለ ሰው ጠይቂ። አዲስ አበባ ላይ ያለ ሰው አያት አካባቢ ያለ ሱቅ ሜሪ ቦንዳ ልሽጥ ብትል ከ600 ከ700 ሺህ ብር በታች ቁልፍ ሽጥ አትወጣም። በጣም እርግጠኛ ሆኜ ማለት ማንም ብረቶች የቦንዳ ልብሶች አሁን የላኩልሽ ዋጋ ከቁልፍ ውጪ ነው። ይሄው አንብበሽ የለ ከቁልፍ ውጪ ነው። ቁልፍ በትንሹ እዚህ ላይ 600 ምናምን ብትጨምሪ ከ1.5 በላይ እንኳን ነው የሚሆነው ነው እያልኩሽ ያለሁት። ሀሳቤ ገባል። አምፖሎች አሉት፣ መስታወት አለው፣ መጋረጃ አለው፣ ብረቶች አሉት፣ ልብሶቹ አሉ እና የሜሪ ቦንዳ ስሟ ራሱ አለ። ከስተመር የሚሄድበት ቤት ነው። ኦኬ አንዴ ላንብበው። በደንብ ደስ ይለኛል። ኢቨን ፎቶውን ራሱ ብታሳዩ በጣም ደስ ይለኛል። ኦኬ አሳያለሁ። እሺ አንቺ ከጨረሽ የሱ ተራ ነው። እሺ አቢባይ ቴንክ ዩ በጣም መልካም። እሺ አንቺ ሚውት አድርጊ ያወራት ቤተሰብ እናንተ ማንበብ እንድታነቡት በግሪን ጋላሪ ስክሪን ላይ አደርገዋለሁ። አይ ዶንት ኖ ከታያችሁ አላውቅም። እኔ እዚህ ጋር አነብላችኋለሁ። ለተመልካች ነው ማነበው። ይሄንን በመጀመሪያ ደላላ ወይም ጓደኞቹ በገመቱለት ወይም እነሱ ባሉን አይደለም የምንሸጠው፣ በራሳችን የራሳችን የሆነ ዋጋ አለን። የገባበትና መውጫውን የምናወጣው እኛ ነን። ሌላው ነገር ሱቁ ቻሌንጅ ካዘጋጀበት ቀን ጀምሮ አልዘጋነውም። ምክንያቱም ሶሪ ዙም እያደረኩ ማንበብ አለብኝ። አልዘጋነውም ምክንያቱም አሸናፊው እስኪታወቅ ድረስ ሱቁ ራሱን ችሎ መቆየት አለበት። የቤት ኪራይ፣ የሰራተኛ፣ የመብራት፣ የጥበቃ ብዙ ወጪ ስላለው እየተሰራ ነው የሚከፈለው። አሸናፊው መጥቶ እስኪረከብ ድረስ አሁንም ወደፊትም ሱቁ አይዘጋም። 4 ነጥብ። ይህንን ሰተን ነበረ። የትኛውም ሰው መጥቶ ማየት ይችላል። ጥያቄ ያለው ሰው ኦኬ አይነት ይላል እዚህ ጋር።
ቀሚስ 55 ፍሬ አይነት ብዛት ከዛን ፕራይስ አለ። ኦኬ ዋጋ አለ። አይነት ቀሚስ ብዛት 55 ዋጋ 3500። ኮት ብዛት 10 ዋጋ 3500። ካፖርት ብዛት 6 ዋጋ 6000። ጋውን ብዛት 14 ዋጋ 3000። ሌዘር ጃኬት ብዛት 2 ዋጋ 6000። ሸሚዝ ብዛት 28 ዋጋ 2000። ጂንስ ጃኬት ብዛት 11 ዋጋ 3500። ፈሩ ሹራብ ፌር ሹራብ ዋጋ ብዛት 7 ዋጋ 3000። ኖርማል ጃኬት ብዛት 14 ዋጋ 3000። ወፍራም ሹራብ ብዛት 25 ዋጋ 3000። በጨርቅ ሱሪ ሆት ፓንት ብዛት 40 ዋጋ 3000። ቱታ ብዛት 13 ዋጋ 2500። ሁዲ ብዛት 35 ዋጋ 2500። ካርጎ ሱሪ ብዛት 18 ዋጋ 2500። ጂንስ ሱሪ ብዛት 17 ዋጋ 3500። ሻርፕ ብዛት 5 ዋጋ 1000። ክሮፕ ቶፕ ብዛት 60 ዋጋ 2000። የጆ ቲሸርት ብቻ ቲሸርት ብዛት 9 ዋጋ 2800። እጀ ሙሉ ኦኬ እጀ ጉርድ ለማለት ነው። ዘጋ እጀ ጉርድ ቲሸርት ኦኬ። እጀ ሙሉ አንድ ላይ ነው። ሶሪ ቲሸርቶቹ እጀ ሙሉ ናቸው። ጉርድ ብዛት 9 ዋጋ 2800 ብያለሁ። የጁ ጃኬት ብዛት 7 ዋጋ 3000። ጀርሲ ብዛት 1 ዋጋ 2500። ስስ ሹራብ ብዛት 4 ዋጋ 2500። ኢን ቶታል 1.3 1,300,000 79,200 ይላል። 1.3 ብላችሁ ያዙት። ከዛ ብረት የተሰራበት 150,000 ቆይ 1.3 ፕላስ ይሄንን ጨምሮ ነው። ኢንቶታ ብረቶቹን ኢንክሉድድ አድርጎ መሰለኝ 1.3 ህሊና 1.3 ብሎ ፕላስ ብሎ በቀስት ወደታች ያመለክታል። የልብሶቹ ሜሪ ያላከችልኝን ሙሉ ነው ፎርዋርድ ያደረኩልሽ አብይ። አዎ እኮ ይሄ 1.3 የነዚህ ዋጋ ነው። ከታች የጻፈችውን አንበቤው ዲር ከታች የጻፈችውን አንበቤው። ኦኬ ከታች ብረት ይላል። ብረት የተሰራበት 150,000 ይላል። የሶስት አሻንጉሊት 21,000። የመስቀያ 20,000። የእንጨት መደርደሪያዎች 15,000። አምፖል 7,000። 3 ወር የቤት ኪራይ 75,000። መስታወት 8,000። መለኪያ መጋረጃ 5,000። በራሳችን ንግድ ፍቃድ ይላል። በራሳችን ንግድ ፍቃድ ኦኬ። ቀሪው ቻሌንጅ ከተጀመረ ጀምሮ እስከ ዛሬ ድረስ የተሸጠ እቃ አለ ሱቁ ስለማይዘጋ። የለመደ ሱቅ እስከ ስሙ እስከ ከስተመሩ እስከ ቦታው ቤተሰብ 1.5 ይበልጣል። ቢታሰብ ከ1.5 ይበልጣል የቁልፍ ሳንጨምር ይላል። ኦኬ እነዚህ ልብሶች ናቸው። የልብሶቹ ቢደመርና የነዚህ እንዳለ ሲደመር የብረት የ150,000 የብረት የአሻንጉሊት የአምፖል የሱቅ ኪራይ 75,000 ከነ ልብሶቹ ኦል ኢን ቶታል 1.3 ይመጣል። የቁልፉ ሳይታሰብ የብራንዱ ስም ሳይታሰብ ማለት ነው የሚለው እዚህ ጋር ኦኬ። ይሄ እነሱ የሚሸጡበት ዋጋ ነው። አሁን ወደ በረከት እንሄዳለን። ህሊና ፕሊስ ሚውት አድርጊለት፣ እሱ ሊናገር ነው። እሺ አሁን በረከት የመጀመሪያው ጥያቄ ተስማምተህ ነበር ሄደክ አይተህ እየተሸጠ እንደሚቀነስለት ሱቁ እንደማይዘጋ? አልተስማማውም፣ ጭራሽ አልተስማማውም። እኔ እነሱ ሲሸጡ እንደውም የመሰለኝ መጨረሻ ላይ ደምረው የሸጡትን የሚሰጡ ነበር እንጂ የመሰለኝ እንደዚህ ለራሳቸው እየሸጡ እንደሆነ እኔ አልገባኝም። እና ደግሞ እኔ ስለ ልብስ ምናምን ጭራሽ አላውቅም ማለት ነው። እኔ 1.5 ምናምን ይሆናል ብዬ ምናምን አምኜ ነው ቻሌንጁንም የተቀበልኩት። ህዝቡም ደግሞ ያውቃል፣ ሁሉም ህዝብ እዚህ ጋር ያለው ቻሌንጁ ሲቀበል ያየ ሰውም ደግሞ ያውቃል ያንኑ እንደማገኝ ማለት ነው።
እና አሁን እዚህ ጋር እነሱ ያሉት ደግሞ ትክክል አይደለም ማለት ነው። ህሊና እያወራ ያለችው እየዋሸች ነው። የ3 ወር የቤት ኪራይም እንከፍላለን ምናምን ከፍለናል ምናምን የሚል ነገር የለም፣ ቪዲዮ ላይም አልታየም ማለት ነው። እና ይቺ ልጅ አሁንም ትክክለኛውን ነገር እያወራች አይደለም። እኔ ሐቋን ነው የማወራ፣ እግዚአብሔር ምስክሬ ነው። ማንም የሚያውቀውን ነገር ነው ማለት ነው እኔ የማወራ። አንድ እንዲች ብዬ ውሸት ምናምን የለብኝም። እና ደግሞ እቃው ምናምን እንግዲህ እሱን ያሳየው። እኔ በነገራችን ላይ ብዙ ምናምን እንደዚህ ላይቭ ላይ ማውራት አልችልም። ሞር እሱ ያውቃል ሁሉን ነገር። ከጎዳናም ያነሳኝ እሱ ነው፣ እዚህ ደረጃም እንድደርስ ያገዘኝ እሱ ነው። እሱ በደንብ በሰፊው ሁሉን ነገር ስለሚያውቅ እሱ ያወራል። በመጀመሪያ ጥያቄ ያለኝ ለበረከት፣ ከዛ ላንተ ድል ይሰጣል። በረከት ስትሄድ ከሱ ጋር ነው ሄድከው ወይስ ብቻህን? የመጀመሪያ ቀን ሱቁን ለማየት ስትሄድ ከማን ጋር ነው ሄድከው? የመጀመሪያ ቀን ይኸው እዚህ ስራ ቦታ የመተው ቪዲዮ ምናምን አንስተው እንግዲህ 1 ሚሊዮን 500 ሺህ ብር አሸናፊ ሆኖ በረከት ነው ምናምን ብሎ ይዘውኝ ሄዱ። እኔ ደስ ብሎኝ፣ እኔ ስለ ቃል አቅም ነበር መጀመሪያ እንዳልኩሽ ደስ ብሎኝ፣ ቤተሰቦቼ በጣም አመሰግናለሁ፣ በመጀመሪያ እግዚአብሔር ይመስገን ምናምን ሙላ ብዬ እንትን ብያለሁ። ቪዲዮ ሰርተናል ከነሱ ጋራ ማለት ነው። ጥያቄ ስትሄድ አብሮ ሄዷል ወይስ ብቻ? ብቻዬን ነው ብያለሁ መጀመሪያ። እሺ አላውቅም ነበር የሚሸጠው በ20 ምናምን ቀን ኦር ሶሪ 15 ቀን የተሰጠ ቻሌንጅ ግን የጨረስከው በ20 ምናምን ቀን ነው ብላለች። በ15 ቀን ውስጥ በተሰጠኝ 15 ቀን ውስጥ ከሱቅ ውስጥ የሚሸጠው እቃ የመሰለኝ ገንዘቡ ከእቃው ጋር አብሮ የሚሰጠኝ ነው የመሰለኝ የመሰለኝ እንደዛ ነው። አዎ በመሰለኝ ለምን አልጠየቅም? ሱቁ ቪዲዮ ለመስራት በየጊዜው ስትሄድ ሻጭ ቆማ እቃ እየሸጠች እንደሆነ እያየክ ሱቁ እንዳልተዘጋ እያየክ ከዚህ እኔ ከሚሰጠኝ 1.5 ላይ ይሄ ሱቅ ከዚህ በኋላ ያንተ ነው፣ ቻሌንጁን አሸንፈካል፣ በ15 ቀን ውስጥ 100 ሺህ ከሞላክ 1.5 ሚሊዮን የተገመተ ሱቅ ከነቃው ይሰጥካል ስትባል አዎ ብለህ ደስ ብሎ ቻሌንጁን ተቀብለህ ቪዲዮ መስራት ጀምረህ የሄድክ ቪዲዮ ስትሰራ እቃ ሲሸጥለት ሲጎል እያየክ ለምን አልጠየቅም? አልጠየቅኩም እኔ ምክንያቱም የ1.5 መጨረሻ ላይ እኮ መጠየቅ አይቀርም። እንዳየሽው ቪዲዮም ሰርቼ ነበረ። ምን ብያለሁኝ እንግዲህ ቤተሰቦቼ እየተጠጋን ነው እና ልክ ፎሎወርሱ እንደሞላልኝ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን ብዬ የቪዲዮ ሰርቻለሁ። አይተሽ ከሆነ ማለት ነው። እሺ በጣም ጥሩ። ስለዚህ አብዬ ለመጨመሪያ ያክል አላውቅም ነበር ብለህ ነው። ቴንክ ዩ። ለመጨመሪያ ያክል በመጀመሪያ ደረጃ ሄሉ ምናልባት ስለኔ ያለሽ ኢሜጅ ከተበላሸብሽ አምሶሪ ማለት ፈልጋለሁ። እዛ በነበረው የላይቭ አጠቃላይ ሂደት ውስጥ እኔ በተቻለ መጠን ሁኔታውን ለመቆጣጠርና ሰላማዊ በሆነ መንገድ ዲስከስ አድርገን ርክክቡ እንዲደረግ ለማድረግ ነው ጥረት ሲያደርግ የነበረው። ሞር ሆቶና የነበረችው እሷ ስለነበረ አምሶሪ አንደርስታንድ ያደረግሽብኝ መንገድ እንዴት እንደሆነ አላውቅም። ዞሮ ግን እሱ ኤክሳይትድ ሆኖ ነበር፣ በጣም ኤክሳይትድ ሆኖ ነበር። እንዳለውም በየቀኑ ነው የምንገናኘው። እያንዳንዱን ሶሻል ሚዲያ ላይ የሚያደርጋቸውን ነገሮች በቻልኩት መጠን ያው ጋይድ ለማድረግ ሞክራለሁ። ስለዚህ ጥያቄ ጠየቅኩት። እኔም የሚሸጠው ነገር እንዴት ነው የሚሆነው? ያው ለሱ ከማሰብ የተነሳ አይ ኦልሬዲ ቻሌንጁ 1.5 ስለሚል መጨረሻ ላይ ፎሎወሮችን ስሞላ እጠይቃቸዋለሁ። ምክንያቱም ኦልሬዲ በቪዲዮ ማስረጃ ስላለ ሊሸመጥጡ የሚችሉ አይመስለኝም የሚል ነገር ነው የተነጋገርነው። መጨረሻም ላይ ያደረገው እሱን ነው ማለት አሁን የቀረቡ ዝርዝሮች ምናምን አሁን እነዚህ ማለት እውነት ለመናገር ሁሉም የራሱ የሆነ ዋጋ ሊኖረው ይችላል። ቦንዳ እንደዛ ነው። ሁሉም የራሱ ዋጋ ነው። ብራንድ ሲሆን ነው ኢንተርናሽናል ፊክስድ ፕራይስ የሚኖረው። ሶ ቦንዳ ከሆነ እያንዳንዱ ቦታ የተለያየ ነው። የተለያየ ፕራይስ ነው። ቀንሰንም ነው የምንገዛው። ኖ ፊክስድ ፕራይስ ፎር ቦንዳ አይደል? የተለያየ ፕራይስ ይኖረዋል። ግን እውነት እንደው ማለት እኔ ቦንዳ በደንብ ስለማቅ ማለት ነው ንግዱ ላይ አለው። በዚህ ማለበዛ ንግዱ ላይ ስላለው እውነቴን ነው የምነግርሽ። በዚህ ደረጃ የተጋነነ ፕራይስ ያላቸው ቦንዳዎች የሉም። ምንም አይነት ቦታው ምኑ ማተር አድርጎ ነው የምልሽ።
እዛም ኖርማሊ ተለጥፏል ፕራይሶች ስንት እንደሚሸጡ እኛም አይተናቸዋል። አሁን በተነገረው ልክ አይደለም። ይሁን እሺ ኦኬ። አሁን በጽሁፉ ላይ ምን ይላል? ማንንም ሀቢባ እዚህ ጋር እኔ ጋር እንደውም ማለት ነው ቪዲዮ አለ። እንደውም ሌዘር 6000 ብር ምናምን ስትል ሰምቻታለሁ። ግን እኔ እዛ ጋር የሆነ ሰዓት ቪዲዮ ሰርተን ነበር ከሷ ጋራ ይሄን ሌዘርና ይሄን ቱታ ገዛሃለሁ ብላኝ 5000 ብር ብላለች። ሌዘሩ ማለት ነው እዚህ ጋር ራሱ ተጨምሯል ማለት ነው። አይ ችግር የለውም ሀቢ ታርጋልክ ቢሆንስ 1 ሰከንድ አሁን ወደ ምን መሰለህ እንዲህ ብለን የተጋነነ ነው ፕራይሱ ምናምን ማለት አንችልም። ቢካዝ ሁሉም የየራሱ ፕራይስ አለው ብለን ኦኬ እሺ የራሳቸው ፕራይስ ስለሆነ በዚህ ፕራይስ ተመቸው አይገዛም ማለት ይኸውልሽ ያኔ በርክክብ ቀን የተፈጠረው ነገር በፈለጋችሁት ፕራይስ አስደምራችሁ ህጋዊ በሆነ መንገድ አስረክቡኝ ነው ጥያቄው የነበረው። ባይዘዌ ሄሉ መጣ የተለየ አዲስ ነገር አልነገረችሽም። የነገርንሽን ነው የነገረች የደገመችልሽ። ምንም እኮ የተለየ ጥያቄ አልጠየቅንም። እኛም ላይቭ ላይ መግባታችን ነግራኛለች እንጂ አዲስ ነገር የነገረችኝ እኔ ያመጣሁት ጥያቄ አለ። ምንድነው እኔ የጠየቅኩት? እኛ እንደ ህዝብ ያየነው ቪዲዮ 1.5 የተገመተ እቃ እንደሚሰጠው ነው። አዎ አለች። ስለዚህ ታዲያ ከቻሌንጁ ላይ እሱ ለራሱ ስለማያውቅ ያልጠየቀው ጥያቄ ምንድነው? ቻሌንጁ ለ15 ቀን ሲሰጠኝ በ15 ቀን ውስጥ ሱቁ እስካልተዘጋ ድረስ የሚሸጠው እቃ ከቻሌንጅ ላይ ከ1.5 ላይ ይቆረጣል ወይ? እየቀነሰ ነው እኮ የሚሄደው ብሎ አልጠየቀም። ጠይቋል ወይ ስላት ያውቃል አለች። ታውቃለህ ወይ ብዬ ስጠይቀው መስሎኝ ነው በመሰለኝ ይሆን አያውቅም መሰለኝ አለ። የገመተው ምንድነው? የሚሸጡትን ብሩን አስቀምጠውት ዛሬ አንድ ፓንትም ይሸጥ አንድ ካልሲ ብሩ ተቀምጦ 1 ብር የሚወጣው 2 ብር ተቀምጦ ቻሌንጅን ስጨርስ አብሮ ይሰጠኛል። ይኸውልህ ይሄ በ15 ቀን ውስጥ የተሸጠ ብር ነው እንካ ይሄ ደግሞ እቃው ተብሎ ይሰጠኛል ነው ብሎ የገመተው እሱ መሰለው። ኦፍኮርስ መሆንም ያለበት ሀቢ የተሰጠው ቻሌንጅ ቪዲዮ እኮ ይኸውልሽ የሚለው 1.5 ሚሊዮን የሚያወጣ ነው። እሱም አንደኛ መጠየቅ ነበረበት። እነሱም ቪዲዮ ሲሰሩ 1.5 የሚገመት እቃ የሚገመት ግምት ነው። 1.4ም ሊያወጣ ይችላል ግምት ሊያወጣ ይችላል። ግምት ስለተባለ 1.6ም ሊያወጣ ይችላል 1.4ም። ለምን ግምትና ኤግዛክት አንድ አይደለም። አንድ ሰው ኤግዛክትሊ ከተናገረ 1.5 ኤግዛክትሊ ካለ ኤግዛክትሊ መምጣት አለበት። የሚገመት ካለ ደግሞ ግምቱ 1.4ም 1.3ም ብቻ ይቀራረብ። ከ1.5 ጋር የተቀራረበ ወይ የበለጠም ሊሆን ይችላል። እንደ እድሉ ነው የሚያወጣ እቃ ብለው ሲሉ ግን በ15 ቀን ውስጥ ሱቁ ክፍት ነው የሚሸጠው እቃ ሊቀንስ ይችላል። እቃው ከዛ ላይ ሊቀንስ ይችላል ብለው ማሳወቅ ነበረባቸው። እነሱም ቪዲዮ ላይ መጥቀስ ነበረባቸው። እነሱም አልጠቀሱም። ተቀባይም አልጠየቀም። ተቀባይም ቻሌንጁን ሲቀበል ታዲያ 15 ቀን ውስጥ ፎሎ ሳስደርግ ከተሳካልኝ በሰጣችሁኝ 15 ቀን 100,000 ፎሎውን ካሳካው ሱቁ ክፍት ሆኖ 15 ቀን ስለሚቆይ ከዛ ላይ አሁን ካየሁት እቃ ላይ የሚጎለው ምንድን ነው የሚደረግልኝ? እቃው ይተካልኛል ወይስ የሚሸጥበት ብር ይሰጠኛል ብሎ የመጠየቅ ግዴታ ነበረበት። እነሱም ቪዲዮ ላይ የመጥቀስ ግዴታ ነበረባቸው። በ15 ቀን ውስጥ የሚሸጠው እቃ ከ1.5 ከሚገመተው ይጎላል ብለው መንገድ፣ እሱም ደግሞ መጠየቅ ነበረበት። እነሱም አልጠቀሱም ቪዲዮ ላይ። እሱ ምን አለ? መስሎኝ ነው አለ። አሁን እኔ ስጠይቀው ምንድን ነው ያለኝ? መስሎኝ ነው ማለት ብሩን አስቀምጠው ቻሌንጁን ሳጠናቀቅ ከእቃው ጋር አብረው የሚሰጡኝ መስሎኝ ነው። ምን መሰለሽ እዚህ ጋር አሁን ይሄን ነገር እኮ ማወቅ የምንችለው ደግሞ መጨረሻ ላይ ነው። እነሱ እዛ ጋር እቃ እየሸጡ ከሆነ እኔ መጨረሻ ላይ 1.5 የሚያወጣ እቃ ይሰጡኛል እንደምንም አሞላልተው ቢሆን ብዬ ነው የምረዳው። አንድ ታክሲ ኮንትራክት ስትይዝ መጨረሻ ላይ አይደለም ሂሳብ የምትነጋገረው። መጀመሪያ መኪናው ላይ ከሰቅለ መንገድ ከመጀመሪያ በፊት ተነጋግረህ ነው ዋጋ የምትገባው። ለምን ኪስክ ውስጥ ያለው ተነጋግሯል እኮ 1.5 ሚሊዮን ገደማ የሚያወጣ ቦንዳ ቤት ይሰጥሃል። ይሽጡትም ይለውጡትም ያዘዋውሩትም ያንቀሳቅሱትም ዞሮ ዞሮ መጨረሻ አውትፑቱ 236,000 ፎሎወር እንደሰጠ 1.5 ሚሊዮን የሚያወጣ ቦንዳ ቤት ይሰጠዋል ነው። ዳትስ ኢት በቃ ማለት አግሪመንቱ ይሄ እኮ ነው። ስለዚህ በዚህ መሰረት እነሱ መሸጣቸው አለመሸጣቸው እሱን ሊያስጨንቀውም ሊያሳስበውም የሚገባ ሁኔታ የለም። ምክንያቱም
የተናገሩት ነገር ስለሌለ ሸጠን የምንሸጠውን ገንዘብ ልንሰጥሃለንም አንሰጥህምም ያሉት ነገር ስለሌለ የተሰጠው ቻሌንጁ 1.5 ሚሊዮን ብር መጨረሻ ላይ 236,000 ፎሎወሮችን ሲሰጣቸው እንደሚሰጡት ነው። ስለዚህ በዚህ መሰረት ነው መጨረሻ ላይ ባይዘው ቅድም ሲነሳ የነበረው የማስገመት ሂደት ያስገመት ነው። ፋይናሊ እውነት ነው፣ ምንም የተዋሸ ነገር የለም። እሱ መጀመሪያ ላይ አልወሰደኝም። መጀመሪያ እሱ ብቻውን ነው የሄደው። ፋይናሊ ደስታውን ለማየት ነው የሚሄድኩት፣ እቃውን ለማየት ምናምን አይደለም። ሄሉ ባለችበት ቅድም ያልኩትን መድገም ስለምፈልግ ነው መጣው። ሄድኩኝና አየሁትኝ። ሳየው የልብስ እውቀቱ ትንሽ ስላለኝ በጭራሽ 1.5 ሚሊዮን አያወጣም። እንደ አጋጣሚ ሆኖ ደግሞ የብየዳ ባለሙያም ነኝ። ብረት ሰራለሁ። ብረት ምን ያህል እንደሚሰራ አውቃለሁ። ብረቱንም ጨምሮ እያንዳንዱ እቃዎችን ጨምሮ 1.5 ሚሊዮን አያወጣም። ቤኪ ይህን ነገር ማጣራት ይኖርብናል ስለው እንዲያውም መጨረሻ ላይ ቆይ መጀመሪያ ፎሎወሩን እንሙላ፣ ፎሎወሩን ሳንሞላ ብናስገምት ባናስገምት ትርጉም የለውም፣ ማይሰጠኝ ከሆነ ባስገምተው ምን ያደርግልኛል? ስለዚህ ፎሎወሩን እንሙላና መጨረሻ ላይ እናሳያለን። ባለሙያ የምታውቀው ሰው አለ ወይ ሲለኝ፣ አዎ ኧረ ጓደኛ አለኝ፣ ቦንዳ ቤት የሚሰራ ጓደኛ አለኝ፣ ያለውን እቃ በደንብ አይቶ ሂሳብ ያወጣለታል። ኦኬ እንደዛ ከሆነ ጥሩ። መጨረሻ ላይ አርብ ቀን አይደለ? አርብ ቀን 136,000 ሲሞላ በቃ ሞልቷል፣ መረከቢያ ቀናችን ስለቀረበ ሄደን እናሳየዋለን። ኦኬ አለን። ልጁን ይዘነው ቀጥታ ሄደን ከዚህ በፊትም ቪዲዮ ለመስራት ስለምንሄድ እኛ ለመጠየቅ ብዙ አልመጣልንም። ማለት ምንም ኦልሬዲ ሞልቶለታል። ኦልሬዲ 236,000 ስለሞላ በቃ ኦልሬዲ ከዚህ በኋላ እኮ ያንተ ቤት ነው በሚል ስፒሪት ነው የሄድነው። ኦልሬዲ ልትረከበው ነው። በቃ ምንም አሟልተሃል፣ አሳክተሃል። ስለዚህ ማስገምገም ክፋት የለውም። ፖዚቲቭሊ ነው የሄድነው። ይኸው እግዚአብሔር በሚያውቀው ማለት ነው። በስንት ቀን ነው የሞላው? የተሰጠው 15 ቀን ነበር። በስንት ቀን ነው የጨረሰው? እዚህ ጋር ደግሞ እነሱም ሆነ ማንም የቀን ገደብ አልሰጠም። በቃ ቻሌንጁ ተሰጠ። 100,000 ፎሎወርስ ጨምር ነው የተባለው። መጀመሪያም በፍጥነት ስለጨመረ ጨመርኩኝ። ቻሌንጅ ያለ ገደብ ሊሰጥ አይችልም። አመት ቢፈጅብህ። ቪዲዮውን አይተሽዋል እኮ ሀቢቡ፣ ቪዲዮውን አይተሽዋል። ገደብ የለው 100,000 ለጨመረ በዚህ ቀን የጨመረ የሚል አግሪመንት የለም። ቪዲዮውን ድጋሚ ክፈት ፕሊስ፣ መስማት ፈልጋለሁ። ቀኑ አላተውት ምን ይከፈት። ያለ ቀን ገደብ ቻሌንጅ ይሰጣል። እኔ ሰምቼ ማለት ገደብ የለውም። ገደብ ከሌለው ምንም ቻሌንጅ ይባላል? መቼ አለቀ ሊባል ነው? ጨርሳችኋል፣ አልቋል ቻሌንጁ። እከሌ ያሸንፋል ወይም እከሌ ያላሸነፈን በቃ ቻሌንጁ ቀኑ ቻሌንጅ ያለ ቀን እኔ ሰምቼ ስለማላውቅ ነው። ይቅርታ አድርጉልኝ። እሺ ክፈት። ቪዲዮ ላይም አይተሽ ከሆነ ሀቢባዬ እኔ ፎሎወርን እንደምጨምር እርግጠኛ ናት እሷ። ቪዲዮ ላይም ተናግራለች። እርግጠኛ ነኝ እንደሚጨምር ምናምን ብላለች እንጂ የቀን ገደብ አለ። ወይ ላሰማሽ ነው። አንዴ ኔትወርክ አስቸግሮኝ ነው። እሺ ላሰማሽ ነው። እሺ ወይ ኔትወርክ እኮ በጣም ይሞታል። እባክህ ከዚህ እንትና አብራው ዋይፋይ ወስዶት ሰራ። ይኸው ሀቢ እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የእሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወደደ ሪያክሽኑን አብረን እናያለን። ወይ ሰላም፣ እንዴት ነህ? በረከት ነህ? ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው። እሱን ኦፖርቹኒቲ ደግሞ አንተን ያሸነፍከው በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየው እና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ እናስገባለን ማለት ነው። ቁልፍህን ትወስዳለህ። እንኳን ደስ አለህ። ባይ
እንግዲህ የበረከት ሪያክሽን እንዳያችሁት ነው። ህዝብ ቀን ገደብ የለውም። በጣም ደስ ይላል። የምትሉ ኮመንት ላይ 7 ቀን በ7 ቀን ውስጥ 1.7 ሚሊዮን የታየን ያለችው የታየ ነው። ቀን አለ አይደለም? ቀን አይደል? 100,000 ፎሎወር ከጨመርክ በኋላ ይሰጥሃል ነው። 100,000ውን በ2 ወር የሚጨርሰው በ1 ወር የሚጨርሰው 100,000 ፎሎወር መጨመር ነው። እሺ ቆይ አንዴ ጋይስ 7 ቀን በ7 ቀን ውስጥ 1.7 ሚሊዮን ቪው የታየ የበረከት ሊስትሮ ቪዲዮ ነው የሚለው እና ጆይን ካረክበት እኛ ጋር ጆይን ካረክበት ቀን ጀምሮ 100,000 ሶ ቀን አልተጠቀመም። ስለዚህ ልቀጥል አቡ። ኦኬ ቀን አልተጠቀሰም። እሺ አንተ በስንት ቀን ጨረስክ? ከተደወለልክ 100,000 ገባው ካልክበት ቀን ጀምሮ ቆጥረክ በስንት ቀን እንደጨረስክ ንገረኝ። እንዳለችው ወደ 18 ቀን ወደ 17 ቀን አካባቢ ይሆናል። ወደ 19 እስከ 20 ቀን ሊሆን ይችላል። እንጃ ቀኑን ብዙም እንትን አለ ማየት ስልክ ላይ ቪዲዮ የሰራህበትን ቀንና ለ100,000 ቪዲዮ የሰራህበትን ቀንና ከዛ እቃው ልትረከብ የሄድክበት ቀን ድረስ ቀኑን መቁጠር እኮ ነው። ኤግዛክት ቀኑን መቁጠር ቪዲዮ ከተፖሰተ ይሄኛው 2 ቀን ነው። እቃውን ልረከብ ከሄድኩ 2 ቀን አልፎታል። የሄድኩበት ቀን እዛ የአሁኑ ቪዲዮ ተደውሎልክ የ100,000 ቻሌንጅ ተሰጥቶካል አለ በቪው አልፈህ ተሰጥቶካል የተባለበት ማለት ነው። ያ 100,000 ለቪው አይደለም ለ100,000 ቻሌንጁ የተደወለልህ ቀን አይደለ? የተደወለልኝ ቀን ለቪው ማለት እኮ አለቀ። 1.7 ቪው አምጥተክ ለ100,000 ቻሌንጅ 701 ነው። ይሄኛውማ የመጀመሪያው ነው። ኦኬ መጀመሪያ ይሄኛው ነው 701 ነው የሚለው 701 ነው የሚለው ስንት መቼ ማለት ነው? 701 ማለት ጁላይ 1 ጁላይ 1 እሺ ከዛ እቃ ልትረከብ የሄድክበትን ቀን ንገረኝ። እቃ ሊረከብ አለፈው። እሺ ከሁለት ቀን በፊት ዛሬ ሁለተኛ ቀኑ ያ ማለት ጁላይ 23 ነው። 20 ቀን ማለት ነው። ጁላይ 7 ጁላይ 1 ነው ቀን 7ኛው ወር ዛሬ 23 ነው። በአንድ ነው ቪዲዮን የተቀበለው ጁላይ 1 ከዛ ከሁለት ቀን ማለት ደግሞ ዛሬ 23 ነው። በ21 ማለት ነው። በ21 ኦኬ ከሁለት ቀን በፊት ነው። ዓርብ ቅዳሜ ነው ሄድ ነው። አይ ቅዳሜ ቀን ዛሬ ማን ነው? ዛሬ ሐሙስ ነው። ዓርብ ነው ሄድ ነው። ዓርብ ነው ሄድ ነው። ቆይ ሀቡ ዛሬ ሐሙስ ነው። ዓርብ ከሆነ ሄዳችሁት ዓርብ 17 ነበር። ጁላይ 17 በ17 ቀን ነው 100,000 ፎሎ የጨረሰው። በ17 ቀን ነው። ኦኬ ጁላይ 17 ስለዚህ በ17 ቀን ኦኬ ጥሩ ቀን አልተጠቀሰም። አንተ በ17 ቀን ጨርሰካል። በ17 ቀን ውስጥ የተሸጠው እቃ ነው የጎደለው ማለት ነው። እሺ ጁላይ 1 ሄደካል። አንተ ሄድከው መቼ ነው? እዛ ሱቅ ሄደክ? ጁላይ 1 ነው። ይሄው ይሄን ቪዲዮ የሰራው ጁላይ 1 ነው። ጁላይ 1 የሷን ቼክ ከኔ ጋር የምንሰራቸው በአንድ ቀን የተፖሰተ ይመስለኛል። የሱ አይታለ ተመሳሳይ ቀን ይሄው በጁላይ 1 ይሄው ሜሪ ላሳይሽ ሀቢዬ ይሄው ይሄ ቪዲዮ ማለት ነው። ጁላይ 1 ሱቁን ሄዶ እቃውን ያየበት ቀን ኦኬ ሶ ሜሪ ቦንዳ ቤት በ17 ቀን ምን ያህል ሊሸጥ ይችላል የሚለውን እኮ ህሊና በተራዋ ነው የሚወጣ አብርታ ማውራት የምትችለው በየተራ ስለሆነ ኦኬ። ስለዚህ ማለት ነው አሁን በ17 ቀን ውስጥ የተሸጠ እቃ ነው የጎደለው። አንተ ሄደህ ካየከው አሁን የኔ ጥያቄ ኦልሬዲ ሜሪ ቦንዳ ሊስቷን ልካለች። ኦኬ ሊስቷ ላይ አሁን ዛሬ ቢኬድ ሄዶ የሚገኝ እቃ 1.3 ነው
ሙሉ እቃው ማለት ነው ቁልፉ ሳይታሰብ ብላለች። አንተ ከምን አንጻር ነው እቃው 300,000 አያወጣም ያልከው? ከምን አንጻር? እሱን እኮ ነው ላስረዳሽ የነበረው ሀቡዬ። እቃዎቹ አሁን የተባለላቸውን ዋጋ የሚያወጡ አይደሉም። ሁሉም እቃዎች የሚችለው ይሄንን እያንዳንዱ ሱቅ ራስክ ባንደበትክ እያንዳንዱ ሱቅ የየራሱ ፕራይስ አለው። ቦንዳ ተባለ። አዎ ፕራይሱ እኮ ፕራይስ የሚሆነው እቃው ደና ሲሆኑ ማንኛውም ገዢ የሚገዛው እቃ ዋጋ የሚወስንለት እቃው ያለበት ሁኔታ ነው አይደለ? ያለበት ሁኔታ መቼም ቡቱቶ የፈለገ ከለሩ ቢያምር ቡቱቶን በ1800 እና በ2000 ብር አትገዢው። አብዛኛው የተጠቀሱ ዝርዝር እቃዎች ካፖርቶች፣ ሌዘሮች፣ ጂንስ ሱሪዎች ምናምን እንዳለ ነው ምልሽ ያረጁና የቆዩ ፋሽናቸው ያለፈባቸው በጣም ኦልድ እቃዎች ናቸው። ቅድም መነሻዬ ላይ መጀመሪያ ስነግርሽ እንደነበረው ቻሌንጁን ያወጣችው አለን እኮ ባለሙያው በቃ ዝም ብዬ ዘግቸው ከሚሄድ በሚል በሚል ሐሳብ ሊሆን ይችላል። ምክንያቱም በይሆናል እኛ ማውራት አንችልም። ይሄን አሁን ነው ሌላ ሰው ሄዶ ማየት አለበት። ለምን አንተ እኛም እኮ ያልነው ሀቡ አንተ የበረከት ወገን ነህና ከሁለታችሁም ገለልተኛ የሆነ ከህሊና ወይም ሜሪ ቦንዳ ከበረከት ገለልተኛ የሆነ አካል ሱቅ ሄዶ እነዚህ እቃዎች የእውነት አሉ ወይ ብሎ ሄዶ ቆጥሮ እቃዎቹን ቆጥሮ እኔም እንደዛ ሚል ያልነው እኮ ላይቭም ላይ የሄድንም ቀን ለመረከብ ስንል በፈለግሽው ሰው ተቆጥሮ ያልነውን ቪዲዮም የሰራሁትኝ ቆጥሬ ይረከባለሁ ነው ያልኩት። እያንዳንዱን ተከታዬ የሚያውቀው ቆጥሬ እንደምረከብ ነው። ስለዚህ ቆጥረሽ አስረክብኝ ነው እንጂ እንዲሁ ዝም ብሎ በጅምላ መጣን ሰላም ተባባልን አስረክብዋለሁ ብለሽ እንድትሄጂ አይደለም የሚል ሐሳብ ነው እኮ ላይቭም ላይ እኮ የሄድንበት ሞቲቭ እሱ ነው የሄድንበት። እሺ አንዴ ጥያቄ አለኝ። ህሊና ቅድም ስትናገር እንደሰማ ነው ያለችው ገባ አቀፈኝ ሰላም አለኝ ገባንና ላይቭ ላይ ነው ወዲያው ተመልከቱ ይሄ እቃ 300,000 ነው የሚያወጣው 1.5 አያወጣም ዳይሬክትሊ ነው ያለው። ለኔ እንኳን መጀመሪያ አላለም እኔ ነበርኩ እኮ ላይቭም ሪከርዱ አለ እኮ እሱ ያውቃል እንጂ ወንድሜ አንተ ምስክር ልትሆን አትችልም። ወገን ነህ ደከው ከጎዳና አንስቻ አሳድጊያል ብለሃል። ወገን ነህና ወገን ምስክር አይሆንም። ግዴታ ገለልተኛ አካል ሪከርዱ ስላለ ከሜሪ ጋር በደንብ አውርተናል። በደንብ ማለት ነው። እሷ ሄደች ላይቭን ስታይ ብዙም አልቆየችም ሄዳለች። ከሜሪ ጋር ግን በደንብ ስናወራ መጀመሪያ እንደገባክ ህሊናን ሳታናገራት I'm not happy with this በተሰጠኝ ነገር ደስተኛ አይደለሁም ብለሃታል ላይቭ ላይ ከመናገርህ በፊት ወይስ አላልካትም? ይሄ ነው ጥያቄው። ህሊና እሷ ቀጥታ እኔንም ሳታናግር ቪዲዮ ጀመረችና እኔ ጋር መጣችና እንግዲህ በረከት ሊስትሮስ ጠርጋ ሳምሮ ይሄንን ሱቅ እንግዲህ ወደ ቦንዳ ቤት ሊቀየር ነው ምናምን ብላ መጣች። ቤተሰቦቼ በጣም ደስ ብሎኛል። እንግዲህ ዛሬ ቆጥሬ ለመረከብ መጥቻ ቆጥረን እንረከባለን።